በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምታከብሩኝ የማከብራችሁ የምትወዱኝ የምወዳችሁ የተከበራችሁ ውድ ሕፃናት እንደምን አላችሁልኝ? እኔ ከእናንተ ናፍቆት በቀር በጣም ደህና ነኝ። የዛሬ ትምህርታችን የሚሆነው ትናንትና ከቼ ጀምረን እስከ ወ ተማምረናል። ዛሬ ደግሞ ከወቀጥላ የምትገኘው ፊደል ማናት የሚለውን እንማማራለን ማለት ነው። አብራችሁኝ ቆዩ። እንግዲህ ከወቀጥል የምናገኛት አ ትባላለች። አይኗ አ ሁለት አ ነው ያሉ። የዛሬዋ አይኗ አ እንደ ዜሮ ያለችዋ ወይም እንደ ኦ ያለችዋ ትሆናለች ማለት ነው። አ ግዕዝ፣ ኡ ካዕብ፣ ኢ ሳልስ፣ አ ራብ፣ ኤ ሐምስ፣ እ ሳድስ፣ ኦ ሳብ። ዘ ግዕዝ፣ ዙ ካዕብ፣ ዚ ሳልስ፣ ዛ ራብ፣ ዜ ሐምስ፣ ዝ ሳድስ፣ ዞ ሳብ። ዠ ግዕዝ፣ ዡ ካዕብ፣ ዢ ሳልስ፣ ዣ ራብ፣ ዠ ሐምስ፣ ዢ ሳድስ፣ ዦ ሳብ። ደ ግዕዝ፣ የግዕዝ፣ ዩ ካዕብ፣ ይ ሳልስ፣ ያ ራብ፣ የ ሐምስ፣ ይ ሳድስ፣ ዮ ሳብ። ደ ግዕዝ፣ ዱ ካዕብ፣ ዲ ሳልስ፣ ዳ ራብ፣ ዴ ሐምስ፣ ድ ሳድስ፣ ዶ ሳብ። ጀ ግዕዝ፣ ጁ ካዕብ፣ ጂ ሳልስ፣ ጃ ራብ፣ ጀ ሐምስ፣ ጂ ሳድስ፣ ጆ ሳብ። ገ ግዕዝ፣ ግዕዝ ማለት መጀመሪያ ላይ የሚገኝ። ጉ ካዕብ፣ ካዕብ ማለት ሁለተኛ ላይ የሚገኝ። ጊ ሳልስ፣ ሳልስ ማለት ሶስተኛ ላይ የሚገኝ። ጋ ራብ፣ ራብ ማለት አራተኛ ላይ የሚገኝ። የ ሐምስ አምስተኛ ፊደል ላይ የሚገኝ። ግ ሳድስ ስድስተኛ ፊደል ላይ የሚገኝ። ጎ ሳብ ሰባተኛ ፊደል ላይ የሚገኝ ማለት ነው። ለዛሬ ትምህርታችን ይበቃናል። ደግሞ ትናንትና በስመ አብን ተምረናል። ዛሬ ደግሞ ነአኩተከ የምትባል ከበስመ አብ ቀጥሎ የምንደግመው የጸሎት አይነት ይሆናል። ተከታተሉ። ነአኩተከ እግዚኦ ወንሴብሐከ ንባረከከ እግዚኦ ወንታምነከ እገኒ ለከ እግዚኦ ወእትቀናይ ለስምከ ቅዱስ እሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀናይ ለኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚ ወአጋይስት ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩሉ አዘነፍስ ወንፄውዐከ በከመ መሃረነ ወልድከ ቅዱስ እንዘ ይብል አንተ ሙሰ ሶበ ትጼልዩ ከመዝ በሉ። ለዛሬ ትምህርታችን ይበቃናል ማለት ነው። ከገ ቀጥሎ ደግሞ ስንጨርስ ደግሞ የሃ ትርጉም ምንድን ነው፣ የለ ትርጉም ምንድን ነው፣ የሐመር ውሃ ትርጉም ምንድን ነው የሚለውን እንማማራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዳትሰለቹኝ፣ አብረን እንጓጓዛለን። ወላጆቻችሁም ይህን ቪዲዮ በማየት ብቻ እነሱ ስለማይለወጡ እናንተም ሀ እንዴት አይነት እንደሆነች ሀሊታዋ ሀ ወደየት ፊደሏ እንደዞረች፣ ሁ ምን አይነት ከጎኗ ቅጥሏ የት ላይ እንዳለ፣ ሂ ወደየት ከታች ምን አይነት ቅጥል እንዳለባት፣ ሀ አራተኛዋ ሀ እንዴት እንደሆነች ይህን የእናንተ አጋዥነት ይጠበቅባችኋል ማለት ነው። ይህንን ለተጀምሮ እንጂ ይህንን ሀሁን ስንጨርስ በደንብ የግዕዝ ንግግር ቋንቋ ሰላምታ ልውውጥ እንደዚህ የጸሎት አይነቱን በግዕዝ የሚጸለየውን ነገር በአማርኛ እንደሚፈቱት እናስተምራለን ማለት ነው። ይሄ ለመግቢያ ያክል ነው። ይህንን አይታችሁ አይ ይህ አይጠቅምም ብላችሁ እንዳትተውት ማለት ነው። ለዛሬ ይበቃናል። በዳግሚያ ቪዲዮ እስከምንገናኝ ሰላም ቆይታ